ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላና በደምርጥ ቪዲዮ መጥቼላችኋለሁ እና አሁን አሳ ቤት እንሄዳለን፣ ራታችንን እንበላለን። ከናንተ ጋር ዘና ፈታ ምን ሲሆን አሁን መሽቷል። ወደ አሳ ቤቱ እንሂድ። ሌትስ ጎ። ሰብስክራይብ ማድረግ እንዳይረሳ። ቦታው ጋር ደርሻለሁ ምናምን ጋይስ፣ ቦታው ጋር ደርሰናል። ሜኑ እስከምታመጣለን እየጠበቅን እና ጌሳውን አዝዣለሁ። አሳኮቴሊት እስከሚመጣ እየጠበቁ እና ሰብስክራይብ ያደርጋችሁ ቤታ። ቤቱ ደግሞ ይመስላል ይኸውና፣ ቤቱን ሾፍ ሾፍ እያደረጋችሁ ጋይስ። ቦታው የምታገኙት ከሩዋንዳ ወደ ቦሌ ሚካኤል ወደሚወስደው መንገድ አስፋልቱ ላይ ጣና አሳ ምናምን የሚል ነው እና ጋይስ እየመጣችሁ ሞክሩት። አሳው ሲመጣ ደግሞ ማሳያችሁ እዚህ ጋር እንደምታዩት አትክልት አለ፣ እዚህ ጋር ሩዝ አለ፣ እዚህ ጋር ደግሞ እንትን ዋናው አሳ አለ ኮቴሌቱ እና እዚህ ጋር ሎሚና ያኛው ቀይ ነገር አላውቀውም እንደሆነ። እዚህ ጋር ደግሞ ዳቦ አለ ምናምን ቆጭቆጫ ነው መሰለኝ። በቃ ይሄን ይመስላል። አሁን ደግሞ ጣም ቴስት አድርጌ እነግራችኋለሁ። ሰብስክራይብ ያይሳው ከሁሉም ነገር ሩዙን እንሞክር። በጣም ጸዴ ነው እናቲቱ ቴስቱ ራሱ ደስ ይላል። የተጠበሰበት መንገድ ውስጡ ደግሞ ደስ ያለ ነው። ሩዝ በሰላጣችንን ጠቀት አሳችንን ጠቀት ጋስ ማንኛውም ማሰማና በቃ ጋይስ ኢት እንዴት ፍልቅቅ እንደሚል በጣም ጸዴ ከሰውን እኛ የምናዙተው በርገር ምናምን ነው። አሁን ከእንደዚህ አሳ ምናምን ብዙ ጠቀሜታ አላቸው።
እንዳለ ፕሮቲን ነው ጸዴው ጣና ሰመታ ቴሌቪዥን ወጣም ጌስ ጨርሷቸው ብዙ ነው እናቴ እንዳሰብኩት አሁንም ግን አንተ ምን ትጫወት ምን እናቴ ትምት ቲክቶክ ላይ እንደምናየው ለውሽ ምናምን ብዬ እሄዳለሁ ዝም ብዬ ሎሚ ልምጠጥበት እናቴ ትምት ቦታ ምናምን እንዲለቅ ሎሚ መረብ ቤቱ ምን እንደሚያሳፍራ ገሽ ቅድሙ ትልቅ ብዬ ሳልጨርስ ይወት ምንድን ነው ይሄ ነገር? አሳ በሬ ነው እናቴ ተሙት። ስማ ከጨመረ አለቀ ነው ጋሽ። ስማ ጸዴ እናቴ ተሙት። ደከመኝ በመብላት ሰላዳ አለ እዚህ ጋር አሳውን በዚህ አድርጋችሁ ጋይስ አጠገብ አልቃለሁ ጋይስ እንደምንም ጊዜ ጨርሷል። ስለዚህ ቅድም ሲመጣ የነበረውን የታችሳላ እዛ በኋላ ጽድት አድርጓሉ። ራሱ ሳህኑ ራሱ አይታጣም እናቴ የሌላ ሰው አይቀርብም። ጽድት በቃ ሲጣፍጥ ከሂሳቡ እንትን ሂሳብ እስከሚመጣ እንጠብቃለን። በቃ ሊያጥ ነው አሁን ገብቼ በቃ መተኛት ነው ምንም እረፍት። አሁን ሂሳብ ሲወጣ ጠብቀን ሂሳብ መጣ ከፈልን 1400 ብር ነው አፍሪካ ቤት። ከዛ ወደ ቤት መሄድ ነው። ቀስ እያልና ወጥ ያደረግን ሄድ እንጂ ጋብ ምናምን ማድረግ አለብን። በቴሌ ብር ምናምን ጠቅጠቅጠቅ ስጡት ቤት እንገናኛለን። ጸዴ መኪኖች እናቴ ትሙት እንዳለ የሚጸዳዳ መኪና እናቴ ትሙት። አንድ ቀን እንደዚህ ቤታችን ላይ እንደረደረዋል። ጋይስ አሁን ቤት ገብቻለሁ እና በቃ ዛሬ ጸዴ ምሽትን ያሳለፍኩት ደክሞኛል። አሁን ገብቼ ተኛለሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ እና ጋይስ ሰብስክራይብ እያደረጋችሁ እና 200 ሰብስክራይብ እንግባ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ እና ጋይስ አሁን በእንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ኮመንት ላይ ያሳውቁኝ። ብዙ አይነት ብሎጎች፣ የምግብ ቤት ሪቪው ምናምን እንሰራለን። ሰብስክራይብ ያደርጋችሁ